ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬው ቪዲዮ ስለ ኢኩፕመንት ሬጂስትሬሽን እናያለን። አብራችሁን ቆዩ። በግራ በኩል ባለው ሳይድ ባር ላይ እንመጣና ፕላንት ኤንድ ኢኩፕመንት የሚለው ላይ ክሊክ እናደርጋለን። ከዛ ኢኩፕመንት ሬጂስትሬሽን የሚለው ላይ ክሊክ እናደርጋለን። እዚህ ጋር የመዘገብናቸው ማሽነሪዎች ዝርዝር ይመጣልናል። አሁን ያለሁት በሄድ ኦፊስ ደረጃ ነው። ኢኩፕመንት ሬጂስትሬሽን በሄድ ኦፊስ ማከናወን ይቻላል፣ በፕሮጀክት ደረጃ ማከናወን ይቻላል። በኋላ እንዴት በፕሮጀክት ሌቭል ማድረግ እንችላለን የሚለውን እናያለን። እዚህ ጋር የምናያቸው አሁን ለጊዜው 3 የተመዘገቡ ማሽነሪዎች አሉ። እነዚህ ማሽነሪዎች ድርጅቱ ኦውን ያደረጋቸው ናቸው። በሌላ ቋንቋ ምን ማለት ነው? ድርጅቱ የተከራያቸው ሳይሆን ኦውን ያደረጋቸው ናቸው። የተከራያቸውን ማሽነሪዎች መመዝገብ ከፈለገ እዚህ ጋራ ሬንትድ የሚል አለ። እሱ ጋር ክሊክ አድርገን እዚህ ጋር መመዝገብ እንችላለን። አሁን ኦውንድ የሚል አንድ ምሳሌ ያሳያቸዋለሁ፣ ከዛ ሬንትድ የሚል በኋላ ያሳያቸዋለሁ ማለት ነው። ሶ ሁለት አማራጭ አለ። ድርጅቱ ኦውን ያደረጋቸው ወይንም ሬንትድ የሆኑትን በተለያየ አይነት ፔጅ ነው የምንመዘግባቸው ማለት ነው። ሶ አንድ ምሳሌ ነኝ። እዚህ ጋር ክሊክ አድርገን ሬጂስተር ኦን ኢኩፕመንት የሚል አለ። እሱ ጋር ክሊክ አድርገን መመዝገብ እንችላለን። ምን መዘግበውን ማሽነሪ ዝርዝር እዚህ ጋር መምረጥ እንችላለን። ለምሳሌ እኔ ኤክስካቫተር መመዝገብ ፈለግኩኝ። እንደምታዩት ኤክስካቫተር፣ ሚኒ ኤክስካቫተር የሚል ይመጣልኛል። እኔ ኤክስካቫተር ነው መመዝገብ የፈለግኩት። ከዛ ማኒፋክቸረሩ ለምሳሌ ካተርፒላር ከሆነ ካተርፒላር ብላችሁ ትጽፋላችሁ። ሞዴሉን ትጽፋላችሁ እዚህ ጋር። ሴሪያል ነምበር ካለው ሴሪያል ነምበሩን እዚህ ጋር ትጽፋላችሁ። ፕሌት ነምበር ካለውም ፕሌት ነምበሩን ትጽፋላችሁ። ግን እነዚህ ግዴታዎች አይደሉም። ከዛ አወርሊ ሬንታል ኢስቲሜት የሚደረገው አወርሊ ሬንታል እዚህ ጋር ትጽፋላችሁ። መች ተገዛ፣ እነዚህ አሁን እነዚህ መረጃዎች ግዴታ አይደሉም፣ ግን ብትመዘግቧቸው የተሻለ ነው። የተገዛበትን ዋጋ እዚህ ጋር ትጽፋላችሁ። ከረንሲውን ለምን ያክል ነው፣ ዋራንቲ ካለው ከሌለውም ብትተውት ችግር የለውም። ከዛ መቀጠል እዚህ ጋር አቬሌብል የሚል ቼክ ቦክስ አለ። ይሄ ማሽነሪ ለስራ ዝግጁ ነው ወይስ አይደለም ነው። ለስራ ዝግጁ ከሆነ አቬሌብል ትሉታላችሁ። ለስራ ዝግጁ ካልሆነ ግን አን አቬሌብል ወይም አንቼክ ታደርጉታላችሁ። አሁን ይሄ ለስራ ዝግጁ ነው፣ ቼክ አድርጌ ከዛ ዲስክሪፕሽን ካለ እዚህ ጋር ስለ ማሽነሪያችሁ ዲስክሪፕሽን ዲስክራይብ ማድረግ ትችላላችሁ። ስትጨርሱ ሬጂስተር ትሉታላችሁ ማለት ነው። እንደምታዩት አሁን ይሄ ማሽነሪ ተመዝግቧል ማለት ነው። ይሄ አሁን ሬንትድ የሆኑ ካምፓኒዎችን አንድ መዘገብ፣ አይሚን ኦን የተደረጉትን ሬንትድ የሆኑትን አንድን መዝግብ። ሶ ሬንትድ የሆነ ካምፓኒ ስንመዘግብ ምን ያስፈልገናል? ሬንታል ካምፓኒውን ያስፈልገናል። ሌላው ስቴፕ በሙሉ ተመሳሳይ ነው። እሱ ጋር ክሊክ እናርግ። በተመሳሳይ አንድ ማሽነሪ እዚህ ጋር እንምረጥለት። ለምሳሌ ታወር ክሬን ማኒፋክቸረር ታስገቡለታላችሁ። ሞዴሉን፣ ሴሪያል ነምበር ካለው ሴሪያል ነምበሩን፣ በተመሳሳይ ፕሌት ነምበር ካለው ግን ግዴታ አይደለም። አወርሊ ሬንታል ሬቱ ምን ያክል ነው። ከዛ የሚጠይቃችሁ ሬንታል ካምፓኒው ነው። ሬንታል ካምፓኒውን ታስገቡለታላችሁ። ለጊዜው አንድ የተመዘገበ ሬን የሚባል ድርጅት አለ፣ እሱን ታስገቡለታላችሁ። ሌላው በሙሉ ከቅድሙ ጋራ ተመሳሳይ ነው ማለት ነው። ስትጨርሱ ሬጂስተር የሚለውን ክሊክ ታደርጋላችሁ። አሁን አንድ ማሽን ሬጂስተር አደረግን ማለት ነው። ሶ በዚህ መልኩ ኦውንድ የሆኑት ማሽነሪዎችን ሬንትድ የሆኑ ማሽነሪዎችን መመዝገብ ትችላላችሁ ማለት ነው። አፕዴት ማድረግ ከፈለጋችሁ አንድ ማሽነሪ እዚህ ጋር መጣችሁ አፕዴት ትሉታላችሁ። ሶ እዚህ ጋር ያስገባችሁትን ኢንፎርሜሽን አፕዴት ማድረግ ትችላላችሁ ማለት ነው። ለምሳሌ ሴሪያል ነምበር ወይ ፕሌት ነምበር ወይ የሆነ ነገር መቀየር ከፈለጋችሁ ምሳሌ እዚህ ጋር ፐርቼስ ፕራይስ እናስገባለት ለአንድ ባኮ አስገባሁለት። እሱን አፕዴት አደረኩት ማለት ነው። እዚህ በግራ በኩል የአይከን አንድ አይከን አለች፣ አይ የምትል አይከን። ስለዚህ ማሽነሪ መረጃ የምትሰጣቸው ናቸው። ለምሳሌ ኤክስካቫተር የሚለው ላይ አይከኗ ላይ ክሊክ ባደርግ አጠቃላይ የዚህን ማሽነሪ መረጃ ይሰጠኛል። የኢኩፕመንቱ ስሙ፣ ማኒፋክቸረሩ፣ ኤቭሪቲንግ አቬሌብል ነው ወይ፣ ከረንትሊ የት ፕሮጀክት ነው ያለው፣ የት ያርድ ላይ ነው ያለው፣ ከረንትሊ ኦፕሬት እያደረገው ማን ነው፣ አወርሊ ሬንታሩ፣ ዋራንቲውን፣ ኤቭሪቲንግ ይሰጠናል። በኋላ ማሳያችሁ ይሆናል እነዚህ ቀጣይ ምን እንደሆኑ። ግን ምን እንደሆኑ አሁን ኤክስፕሌን ላድርግላችሁ። ከዛ ፕሮዳክቲቪቲ ላይ ክሊክ ስታደርጉ
በሰዓት ምን ያክል ነው አውትፑቱ ይሄ ማሽነሪ ሊሰራቸው የሚችሉት አክቲቪቲዎችን እዚህ ጋር ይዘረዘርላቸዋል። ከዛ ምን ያክል ነው አውትፑታቸው በሜትር ኪዩብ በሰዓት ሚኒመም እና ማክሲመም አውትፑታቸውን እዚህ ጋር ማስገባት ትችላላችሁ። እንዴት እናስገባለን የሚለውን በኋላ አሳያችኋለሁ፣ ግን አጠቃላይ መረጃ ይሰጣችኋል። ሚኒመም ማክሲመም አውትፑቱ ምን ያክል ነው። ለምሳሌ ቦርደር ክራሽንግ ሚኒመም ይሄን ያክል ይሰራል፣ ማክሲመም ይሄን ያክል ይሰራል። እነዚህን ቁጥሮች እንዴት እንደምታስገቡ አሁን አሳያችኋለሁ። ከዛ ዲፕሎይመንት የት ቦታ ሰርቷን የት ፕሮጀክቶች ላይ ሰርቷን። እስካሁን ድረስ ፕሮጀክት ላይ ዲፕሎይ ስላላደረግ ነው የለም፣ ግን ሲኖር እዚህ ጋር ነው የሚያሳያችሁ። ሜንቴናንስ ምን አይነት ሜንቴናንስ ተካሂዶለታል እዚህ ጋር ያሳየናል። እነማን ኦፕሬተሮች ተፈራርቀውበታል እዚህ ማሽነሪ የኦፕሬተሮቹን ዝርዝር እገሌ የሚባል ሰው ከዚህ ቀን እስከዚህ ቀን ድረስ ሰርቶት ኦፕሬት አድርጎታል የሚል ያሳያቸዋል። ከዛ ቀጣይ ኦፕሬሽን ስታተስ ያሳያቸዋል። ከዚህ እስከዚህ ቀን ኦፕሬሽናል ነበረ፣ ከዚህ እስከዚህ ቀን ድረስ ደግሞ አንደር ሜንቴናንስ ነበረ፣ ከዚህ እስከዚህ ቀን አይድል ነበረ ብሎ የስታተሱን ሂስትሪ በሙሉ ያሳያቸዋል ማለት ነው። እዚህ ጋር እንዴት እንደሚገባ እሱንም አሳያቸዋለሁ አሁን። ከዛ መቀጠል ኦፕሬሽን ያሳያቸዋል። ምን ኦፕሬሽኖቹን ሰርቷል በዚህ ቀን በዚህ ሰዓት ይህን ለዚህ ሰዓት ያክል ሰርቷል የሚል የኦፕሬሽኑን ሂስትሪ በሙሉ እዚህ ጋር ዘርዝሮ ያሳያቸዋል ማለት ነው። ሶ የአንዱን ማሽነሪ ኮምፕሊትሊ ሂስትሪውን እዚህ ጋር ማየት ትችላላችሁ። ሙሉ ሂስትሪውን ማየት ይቻላል ማለት ነው። ኦራይት አሁን ከዚህ በመቀጠል የማሳያችሁ ምንድነው ፕሮዳክቲቪቲውን እንዴት ማስገባት እንችላለን። ያንዱ የዚህን ማሽነሪ ነው ኤክስካቫተር። እዚህ ጋር ፕሮዳክቲቪቲ የሚላለ ፕሮዳክቲቪቲ 3 ዶት አሉ እዚህ ጋር 3 ነጥቦች። እሱ ጋር ክሊክ ስታደርጉ ፕሮዳክቲቪቲ የሚላለ እሱ ጋር ክሊክ አድርጋችሁ ይሄ ማሽነሪ ሊሰራቸው የሚችሉትን ፕሮዳክቲቪቲዎች እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ ይሄ ኤክስካቫተር ትሬንች ኤክስካቬሽን በሰዓት ሚኒመም ምን ያክል ይቆፍራል፣ ማክሲመም ምን ያክል ይቆፍራል፣ ሚኒመም ምን ያክል ይቆፍራል፣ ስቶክ ፓይል ሎዲንግ ምን ያክል ይሰራል በሰዓት፣ ማክሲመሙ ሚኒመም ምን ያክል ይሰራል። እንደዚህ ሌሎቹንም በሙሉ አስገብታችሁ ስትጨርሱ ሴቭ ትሉታላችሁ ማለት ነው። እንደምታዩት አሁን ይሄን አፕዴት አድርጎልናል ማለት ነው። አሁን 13 አይነት የተዘረዘሩ አክቲቪቲዎች አሉ እዚህ ጋር እንደምታዩቸው። ከነዚህ 13 አክቲቪቲዎች መጨመር ወይም መቀነስ ከፈለጋችሁ የት ነው እነዚህ መጨመር ወይም መቀነስ የምትችሉት? ከዚህ በፊት ካስታወሳችሁ ስለ ስታንዳርድ ወርክ አይተም ስናወራ ኢኩፕመንት ስትመዘግቡ አክቲቪቲያቸውን አንድ ላይ መመዝገብ አለባችሁ ብያችሁ ነበረ ካስታወሳችሁ፣ ወይም ወደ ኋላ ተመለሳችሁ ማየት ትችላላችሁ። ስለ ወርክ አይተሞች ሳስረዳችሁ አንዴ ተመልሼ ላሳያችሁ። እዚህ ጋር እንመጣና ስታንዳርድ ወርክ አይተምስ ላይ ስታንዳርድ የሆኑ የማቴሪያል ዝርዝሮችን ስናዘጋጅ፣ ስታንዳርድ የሆኑ የሌበር ዝርዝሮችን ስናዘጋጅ፣ ስታንዳርድ የሆኑ ኢኩፕመንት ዝርዝሮችን ስናዘጋጅ ኢኩፕመንት ላይ አክቲቪቲዎችን ማስገባት ይኖርባቸዋል ብያችሁ ነበረ። አንዴ ላሳያችሁ። ኢኩፕመንትን በሌላ ታብ ልክፈተው። የኢኩፕመንት ሊስት እንደምታያቸው እነዚህ ኢኩፕመንት ዝርዝሮች አሉ። እነዚህ ዝርዝሮች ውስጥ ማስገባት ይኖርባቸዋል። ለምሳሌ ኤክስካቫተር የት ላይ ነው ያለው? እንደምታዩት አሁን ኤክስካቫተር አለ። እዚህ አክቲቪቲ ላይ አንድ ኤክስካቫተር ሊሰራቸው የሚችሉት አክቲቪቲዎች በዲፎልት በራሱ ሲስተሙ ጀነሬት ያደረገላችሁ አለ። ነገር ግን እናንተ እዚህ ጋር መጨመር ትችላላችሁ፣ የፈለጋችሁትን መቀነስም ትችላላችሁ ማለት ነው። ለምሳሌ አንድ ነገር እንጨምርበትና እዚህ ጋር እንየው እስኪ። ለምሳሌ ኮንክሪት ስላብ ክራሽንግ በሜትር ኪዩብ ይህን ዲስክሪፕሽን ካለው ወይም ሪማርክ ነው እዚህ ጋር ዲስክሪፕሽናችሁን መጻፍ ትችላላችሁ። ቦታ ካልበቃችሁ እንደዚህ ድራግ አድርጋችሁ መጻፍ ትችላላችሁ። በቃ አንድ ጨመርኩኝ፣ ኮንክሪት ስላብ ክራሽንግ ሴቭ አልኩት። እዚህ ጋር አሁን ጨምሮልኛል ማለት ነው። ኮንክሪት ስላብ ክራሽንግ በሜትር ኪዩብ ይሄንን ማሽነሪ ስትመዘግቡ ደግሞ እዛ ጋር ማግኘት ትችላላችሁ ማለት ነው። ወደኋላ ልመለስና አንድ ፕሮዳክቲቪቲ የሚለው ላይ ክሊክ ላርግበት። እንደምታዩት አንጥቶልኛል። አሁን ኮንክሪት ስላብ ክራሽንግ ማክሲመም ምን ይሰራል፣ ሚኒመም ምን ይሰራል የሚለውን እዚህ ጋር ማግኘት እንችላለን ማለት ነው። ለምሳሌ የሆነ ራንደም ቁጥር ልስጠው እኔ ሚኒመም እና ማክሲመሙን 56 ሰጥቼዋለሁ፣ ሚኒመሙን 40 ልስጠው። ስጨርስ ኢንተር ማለት ወይም ሴቭ የሚለው ላይ ክሊክ አድርጌ በዚህ መልኩ ፕሮዳክቲቪቲያቸውን ማስገባት ትችላላችሁ ማለት ነው።
ይህንን ይመስላል ፕሮዳክቲቪቲ። ከዛ በመቀጠል ምንድን ነው የምናደርገው የእያንዳንዱን ማሽነሪ ኦፕሬሽን ስታተሳቸውን እዚህ ጋር መሙላት እንችላለን። ለምሳሌ አሁን እንደምታያቸው ሁሉም ማሽነሪዎች ኦፕሬሽናል ናቸው። ለምሳሌ ኤክስካቫተር ክሊክ አድርጌ አይድል ከሆነ አይድል ነው እለዋለሁ ማለት ነው። እዚህ ጋር ዲስክሪፕሽን እጽፋለሁ ለምን አይድል እንደሆነ። ስጨርስ ቼንጅ የሚለው ላይ ክሊክ አድርጋለሁ። እንደምታዩት አሁን ይሄ ኤክስካቫተር አይድል ነው ማለት ነው ስታተሱ። ከዛ አንደር ሜንቴናንስም ከሆነ አንደር ሜንቴናንስ ጥገና ላይ ከሆነ የሆነ ነገር ጽፌ እዚህ ጋራ ቼንጅ ለዋለሁኝ አንደር ሜንቴናንስ አድርጎልኛል ማለት ነው። ወደ ኋላ ልመልሰው ኦፕሬሽናል አድርገው ኦፕሬሽናል ሆኗል ማለት ነው። አሁን ይህንን ሂስትሪውን እዚህ ጋር ማየት ትችላላችሁ። ስታተስ ሂስትሪ የሚላለ አሁን እንደምታዩት 3 ጊዜ ቀያይሬዋለሁ። መጀመሪያ አይድል አድርጌዋለሁ፣ ከዛ አንደር ሜንቴናንስ ሆኗል፣ ከዛ ኦፕሬሽናል ሆኗል ማለት ነው። የሆነ ዲስክሪፕሽን ጽፌ ከነበረም እዚህ ጋር ዲስክሪፕሽናቸውን እያንዳንዳቸውን ያመጣልኛል ማለት ነው። ለምሳሌ አሁን ኦፕሬሽናል ላይ ነው ያለው። አውት ኦፍ ሰርቪስ እንበለውና የሆነ ዲስክሪፕሽን እንጻፍለት። አንድ ራንደም ቴክስት ፔስት ላርግና እዚህ ጋር የሆነ ዲስክሪፕሽን ጻፍንለት እንበል። ቼንጅ ልበለው። አሁን አውት ኦፍ ሰርቪስ ይለናል። ሂስትሪውን ብናይ እንደምታዩት የጻፍነው ዲስክሪፕሽን በሙሉ እዚህ ጋር ይመጣልናል ማለት ነው። አውት ኦፍ ሰርቪስ ተብሎ አውት ኦፍ ሰርቪስ ሲሆን ያለው ዲስክሪፕሽን እዚህ ጋር እናገኘዋለን ማለት ነው። በዚህ መልኩ ስታተሱን አፕዴት ማድረግ እንችላለን ማለት ነው የማሽነሪዎቻችንን። በቀጣይ አንዱ ማሽነሪ ላይ ገብተን ምን አይነት ስራዎችን መስራት እንችላለን የሚለውን የምናይ ይሆናል። ለምሳሌ ኤክስካቫተር ላይ ክሊክ አድርጌ እንዴት የሜንቴናንስ ሂስትሪውን ሪከርድ ማድረግ እንችላለን፣ ከዛ እንዴት ፐርፎርማንሱን ሪፖርት ማድረግ እንችላለን፣ ከዛ ፐርፎርማንሱን ሪፖርት ስናደርግ ኮንሱም ያደረጋቸው ማቴሪያሎች ፊውል ምናምን የመሳሰሉትን እነሱ እንዴት ማስገባት እንችላለን። ከዛ በተጨማሪ ከስታንዳርዱ አንጻር ኦቨር ፐርፎርም አድርጓል ይሄ ማሽነሪ ኦር አንደር ፐርፎርም አድርጓል የሚለውን እናያለን። ከዛ በመቀጠል ኦፕሬተሮቹን እዚህ ጋር ሊስት እናደርጋለን። የትኛው ኦፕሬተር ከየትኛው ቀን እስከ የትኛው ቀን ይዞታል የሚለውን እዚህ ጋር እናስገባለን። በቀጣይ የማሳያችሁ ይሆናል። እሱን ከማሳየቴ በፊት በፕሮጀክት ደረጃ እንዴት ይመዘገባል የሚለውን አንድ ምሳሌ ላሳያችሁና እንጨርስ። እዚህ ጋር ፕሮጀክት ማኔጅመንት እንግባና አንደኛው ፕሮጀክት ላይ እንግባ። ከዛ በግራ በኩል እንመጣና ክሊክ አድርገንበት ፕላንት ኤንድ ኢኩፕመንት የሚለው ላይ ኢኩፕመንት ሬጅስትሬሽን የሚላለ ልክ እንደ በሄድ ኦፊስ ደረጃም እንደመዘገብ ነው። እዚህ ጋር ደግሞ በፕሮጀክት ደረጃ ምተንም አመዘጋገቡ ሁሉም ተመሳሳይ ነው። ኦን ያደረግናቸው ማሽነሪዎች ከሆኑ እዚህ ጋር ክሊክ አድርገን የሚጠይቀንን መረጃ እንመዘግባለን። ፎርሙም ይሄም ተመሳሳይ ነው ከሄድ ኦፊስ ደረጃ። ሬንትድም ከሆነ ሬንትድ እንለዋለን ማለት ነው። በዚህ መልኩ ይሄም ተመሳሳይ ነው። የሚጠይቀን ሬንታል ካምፓኒ ነው። ከዛ ውጭ የሚጠይቀን ነገር የለም ማለት ነው። አንድ አይነት ነው በሄድ ኦፊስ ደረጃም በፕሮጀክት ደረጃም። ቀጣይ አንድ ማሽነሪ ውስጥ ዲቴል ውስጥ ገብተን ምን ስራዎችን መስራት እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ።